እንግዲህ ዛሬ ደግሞ ይሄንን እድል ስላገኘው ጌታን እባርካለሁ። ምክንያቱም የእግዚአብሔርን ነገር ከመናገር የሚበልጥ መልካምና ትልቅ እድል ስለሌለ የተደረገልን ብዙ ስለሆነ እግዚአብሔር ስም ብሩክ ይሁን። ሰላም ናችሁ? ደህና ናችሁ? እግዚአብሔር ይመስገን። አሜን። ዛሬ እንግዲህ የምንከፋፈለው የእግዚአብሔር ቃል ከኤፌሶን ምዕራፍ 1 ያው ከቁጥር 1 ጀምሬ እስከ ቁጥር 14 ያለውን ነው። እንግዲህ አሁንም እኔም በድጋሜ ጠይቃችኋለሁ ስለ እግዚአብሔር ክብር ስለሆነ ስለ እግዚአብሔር ቃል ክብር እናነባለን። በጌታ በኢየሱስ ስም አነባለሁ። በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆቹ እንድንሆን ዘንድ እንደ በጎ ፈቃዱም አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታን አገኘን። ጸጋውንም በጥበብና በማስተዋል ሁሉ አበዛልን። በክርስቶስ ያቀደውንም የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይ በምድር ያሉት ነገሮች ሁሉ ራስ በሆነው በክርስቶስ ለመጠቅለል ነው። ሁሉን በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ ዕቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል። ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆንነው እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይህም የመዳናችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። አሜን። ይሄ እግዚአብሔር ቃል ነው። እንቀመጣለን። እግዚአብሔር ስም ብሩክ ይሁን። ያው እንግዲህ አገልጋዮችን ታላላቅ ወንድሞችን ማገልገል ሁሌ እንግዲህ ያው ከባድ ነው፣ ግን እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንፈስ ግን ከኔም ጋር ስላለ እናንተም ስለጸለያችሁልኝ በድፍረት የእግዚአብሔርን ቃል መናገር እንደምችል አምናለሁ። ጌታ ይባረክ። አሜን። እንግዲህ ይሄንን ክፍል ስናይ ከቁጥር 3 እስከ ቁጥር 14 ድረስ ያለው በመጽሐፍ ቅዱሳችን አንድ አረፍተ ነገር እንደሆነ የመጀመሪያው የግሪክ ስክሪፕት ይነግረናል። ሐዋርያው ጳውሎስ ይሄንን ሲናገር እኛ አማርኛችን ላይ እንደተተረጎመው ተከፋፍሎ ቢሆንም የመጀመሪያው ላይ ግን ያለው በአንድ እስትንፋስ ተብሎ እንደተነገረ አንድ አረፍተ ነገር ነው ያለው እና ይሄንን እንደ አንድ አረፍተ ነገር ሶስት ከመነሻው ከመግቢያ እስከ መደምደሚያው ድረስ በዚህ አረፍተ ነገር ውስጥ እንዳለ እናያለን እና በዚህ ውስጥ እንግዲህ ለመልእክቴ ርዕስ ሰጥቻለሁኝ። እኔ አንድ በጣም የምወደው ነገር ስላለ እሱም ያው የተገለጠ ነው፣ የቸርች አጥቢያችንም ስም ጋር የተያያዘ ነው። ማኅተም የሚል ነው እና የኔ የጸሎት ርዕስ ጥያቄያዊ ርዕስ ነው። ታትመሃል ወይ የሚል ጥያቄ ነው። በእርግጥ ታትመሃል ወይ ታትማችኋል ወይ የሚለውን ጥያቄ ይዤ ነው የምነሳው። ይህንን የምልበት ምንድነው በዚህ የመጽሐፍ ወይም ደግሞ የዚህ ቃል ክፍል ላይ ሲናገር ሰላምታ ለኤፌሶን ሰዎች ከሰጠ በኋላ ጳውሎስ ምንድነው ቁጥር 3 ጀምሮ የሚለው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ ነው የሚጀምረው። አባት ብሎ
ስለ አብ እየነገረን ይጀምራል። በጣም በዚህ ቃል ውስጥ ሙሉን ከመጀመሪያ እስከ መጨረሻ እስከ 14 ድረስ ያለውን ቃል ስንመለከት የእምነታችንን መሰረት አንድ ፓኬጅ ይዝልናል። እግዚአብሔርን ሙሉ በሙሉ እግዚአብሔር አብን፣ እግዚአብሔር ወልድንና እግዚአብሔር መንፈስ ቅዱስን የያዘ እናያለን እና እግዚአብሔር አባት ብሎ ከጀመረ በኋላ መሀል ላይ ደግሞ በክርስቶስ ኢየሱስ በልጁ በኩል የተደረገልንን ነገር ይነግረንና መጨረሻ ላይ ደግሞ ይሄንን ማስረገጫ በመንፈስ ቅዱስ እንደተረጋገጠና እንደታተመ ይነግራል። በጣም ቴዎሎጂካሊ በጣም ደስ የሚል በቃ ለእምነታችን ሥላሴ የሚለው የለም ብለው ለሚጠይቁን እንኳን እዚህ ላይ በአብ ጀምሮ በወልድ ቀጥሎ በመንፈስ ቅዱስ የሚለውን ነገር ስናይ እጅግ በጣም ደስ የሚል ክፍል እንደሆነ አያለውና በዚህ ውስጥ ደግሞ ምንድነው የምናየው ካልን አብ በመጀመሪያ ደረጃ ያቀደውን ነገር ያሳየናል። በመጀመሪያ እግዚአብሔር ሲያቀድ በሰማያዊው በረከት እኛን ሁላችንን ለመባረክ በዚህ እቅድ ውስጥ ፕላን ውስጥ አስገብቶናል። ጌታ የተመሰገነ ይሁን እና ምን ይላል? በሰማያዊው በረከት ሁሉ በክርስቶስ ኢየሱስ የባረከን ብሎ ይናገርና ምንድነው የሚለው? በእርሱ አስቀድመን ተመርጠናል። ምን ለመሆን? ልጆቹ ለመሆን። እና እንግሊዝኛው በጣም ደስ የሚለው እዛ መጀመሪያ ላይ ሲጀምር ምን እያለ ነው? የክርስቶስ ኢየሱስ አምላክና አባት ብሎ አባትነቱን አንድያ ልጅነቱን ከገለጠው በኋላ ልጆች ደግሞ የምንደረግበትን የክርስቶስ ኢየሱስን አመጣጥ ያሳየናል። በጣም የሚደንቅ ምስጢርን። ምክንያቱም ልጆች አልነበርንም። አሁን ልጆች የምንሆንበትን መንገድ አስቀድሞ ውሳኔውን ሲነግር ልጆች ለማድረግ አስቀድሞ ወስኗል፣ አስቀድሞ መርጧል። በእግዚአብሔር ልጅነት ውስጥ ለመግባት የኛ አንድም የሆነ አስተዋጽኦ እንደሌለበት ነገር ግን የእግዚአብሔር ፈቃድ የእግዚአብሔር እቅድ እንደሆነ የመጀመሪያው ክፍል ላይ ይነግረናል። ይህንም ደግሞ ሲል ምን ይላል? ቅዱሳንና ምን ነውር አልባ ሆነን በፊቱ እንድንገኝ ይላል። የኛን የመሆናችንን ጉዳይ ለእርሱ ስንሆን በፊቱ ስንቀርብ የሱ ስንሆንለት ልንሆንለት የሚገባው ቅዱሳን እንደሱ ነውር አልባ ነቀፌታ የሌለብን ደግሞም ልጆቹ እንድንሆንለት የሱ ንብረቶች እንድንሆንለት እግዚአብሔር አስቀድሞ ምን አድርጓል ይላል? አስቧል፣ ወስኗል፣ መርጧል ይልና ደግሞ በክርስቶስ ኢየሱስ እንዲህ ተደረገልን ይላል። የኃጢአት ይቅርታ ተደረገልን። ጌታ የተባረከ ይሁን። ከዛ ደግሞ ምን ይላል? በደሙም ደግሞ የመዋጀትን የእርሱ የመደረግን የመገዛትን በክፍያ የተደረገን ለእርሱ የመሰጠትን ነገር እንዳደረገልን ይነግራል። በማ በኩል? በልጁ በኩል። እግዚአብሔር ስሙ ይባረክ። ይሄ ብቻ አይደለም ይልና ደግሞ ጥበቡንና ማስተዋሉን ሁሉ ምን አደረገልን? በጸጋው አበዛልን። ይሄ ሁሉ ሲሆን የሚሆንበት ምክንያት ምንድነው ይልና የጸጋው ክብር ይመሰገን ዘንድ። ስለዚህ ምን ሆናችኋል? ቅዱሳን ሆናችኋል፣ ነውር አልባ ሆናችኋል፣ ተባርካችኋል። ልጆች አልነበራችሁም፣ ልጆች ሆናችኋል። በምን? እግዚአብሔር አስቀድሞ በማሰቡ አስቀድሞ በመምረጡ ይህንንም የሚያደርግበት በልጁ በክርስቶስ ኢየሱስ በሚከፈል ዋጋ እንደሆነ ይነግረንና በዘመን ፍጻሜ ይሄን ሁሉ ምን ለማድረግ ነው ይላል? ለመጠቅለል ነው ይላል። በክርስቶስ ኢየሱስ ለመጠቅለል ነው። እና ከቁጥር 11 ጀምሮ ሞር ፎከስ የማድረግበት ክፍል 13 እና 14 ነው። ነገር ግን 11 እና 12ንም እንደ ማጠቃለያ አድርጎ ይወስደዋል። የዚህን አረፍተ ነገር ማጠቃለያ አድርጎ ሲወስደው ሁሉን በፈቃዱ ምክር መሰረት እንደሚሰራው እንደርሱ እቅድ እንደማን እቅድ? እንደ እግዚአብሔር እቅድ። የእግዚአብሔር እቅድ መጀመሪያ በምን አለ? በአብ እቅድ አለ። በወልድ ደግሞ ምን አለ? ስራ አለ። በመንፈስ ቅዱስ ደግሞ ምን አለ? መከናወን አለ። ጌታ ስሙ ይባረክ። እና ብዙ ጊዜ ስንሰማ እግዚአብሔር አብ አቀደ፣ ወልድ ሰራ፣ መንፈስ ቅዱስ ደግሞ ምን አደረገ እያልን የሆነ ነገር የዚህ ቃል ወይም ደግሞ የሆነ የቴዎሎጂ ወይም ደግሞ የሆነ ትምህርትን ለማውጣት ስንፈልግ የምንጠቀምበት ሙሉ ያለው በዚህ በአንድ አረፍተ ነገር ውስጥ ነው። ይሄ አንድ አረፍተ ነገር ብዙ ጥልቅ ነገሮችን ይዟል። እግዚአብሔር ይመስገን። እና ከዛ በኋላ ምንድነው የሚለው? ይሄውም ይላል ቁጥር 12 ላይ በክርስቶስ ተስፋ በማድረግ የመጀመሪያ የሆነው ይላል ጳውሎስ። ራሱን እዚህ ጋር ሲያስቀምጥ ከአህዛቦቹ ለይቶ ራሱን የመጀመሪያው የተስፋ በምን? በተስፋ። ምክንያቱም እግዚአብሔር ሕዝብ ነበረው። ከመጀመሪያ ጀምሮ ሕዝብ ነበረው። ምን አይነት ሕዝብ? በተስፋ የሚጠባበቅ ሕዝብ። ብዙዎች በተስፋ ይጠባበቁ ነበር እያለ የዕብራውያን ምዕራፍ 11 ሙሉ ክፍል ይነግረናል። አላገኙትም፣ አልደረሱበትም ይላል። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ የሚበልጥን አንዳች ነገር
ምን አድርጓል አስቧል እያለ የዕብራውያን ምዕራፍ 11 የመጨረሻው ላይ የሚነግረን አለ። ምክንያቱም እነኛም ህዝቦች አሉ በክርስቶስ ኢየሱስ የሚዋጁ የሚጠቀለሉ ክርስቶስን መምጣቱን ተስፋ የሚያደርጉ ነገር ግን ደግሞ ተስፋው የደረሰላቸው ደግሞ ሌላ መሃል ላይ ያለ ህዝብ አለ ደግሞ የሚቀጥል ደግሞ ሌላ ህዝብ አለ። እግዚአብሔር ስሙ ይባረክ። እግዚአብሔር ምን ስንት ህዝብ አለው ብለን ስንጠይቅ አንድ ህዝብ አለው። እሱም በክርስቶስ ኢየሱስ የሚዋጅ ህዝብ። ጌታ ይባረክ። ሁለት ህዝብ የለውም እግዚአብሔር፣ ሁለት እቅድ የለውም፣ ሁለት ዓላማ የለውም። እግዚአብሔር አንድ ኪዳን አለው፣ አንድ ህዝብ አለው፣ አንድ የሚያድንበት መንገድ አለው። እሱም አንድያ ልጁ ክርስቶስ ኢየሱስ ነው። ጌታ የተመሰገነ ይሁን። ስለዚህ በዚህ ክፍል ውስጥ ይሄንን ጥቅልል እናገኛለን። ከዛ ምን ይለናል? እኛ የመጀመሪያዎቹ ተስፋ ነን ካለ በኋላ እናንተ ደግሞ ለመጨመር ይላል። እናንተም ደግሞ እዚህ ላይ በደንብ ትኩረት ማድረግ እፈልጋለሁ። እናንተም ደግሞ የእውነትን ቃል ይሄም የድህነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል፣ አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። እግዚአብሔር ስሙ ይባረክ። አንዳንድ ነገሮቻችንን ስናይ እኔ አምኜ ነው የታተምኩት ወይም ደግሞ አምኜ ነው የተጨመርኩት እንላለን። እዚህ ጋር ያለው የእግዚአብሔር ቃል ግን የሚለው ምንድነው? ወንጌልን በሰማችሁ ጊዜ ወደ ክርስቶስ ተጨመራችሁ ይላል። ተጨምራችሁ ደግሞ አመናችሁ፣ አምናችሁ ደግሞ በመንፈስ ቅዱስ ታተማችሁ ብሎ ስቴፑን ይነግረናል። በጣም የሚገርመው ነገር በመንፈስ ቅዱስ ለመታተም እንኳን የሰማነውን እንኳን የወንጌልን ነገር ፕሮቫይድ ያደረገልን ያቀረበልን እድል የሰጠን መንፈስ ቅዱስ እንደሆነና ደግሞም ሰምተን በመጨመራችን የተጨመርንበትን ያንን ዓለም ያ የተገናኘነው ህይወት ያ የተቀየረልን ሕዝቅኤል 36 ላይ እንደሚናገረው ያ የተደረገልን የፈሰሰልን የእግዚአብሔር መንፈስ አምነን እንደገና በእግዚአብሔር ህልውና በእግዚአብሔር መንግስት ውስጥ የመግባትን እድል እንደሰጠን ይናገራል። በዚህ ሁሉ ከኛ የሆነ አንዳች ነገር እንደሌለ ነገር ግን የጸጋው ክብር ምን ይል ዘንድ ይመሰገን ዘንድ ይላል። የጸጋው ክብር ይመሰገን ዘንድ ዓላማው የጸጋው ክብር ይመሰገን ዘንድ ነው። ሶስት ጊዜ ነው የሚናገረው። ቁጥር 6 ላይ፣ ቁጥር 12 ላይ፣ ቁጥር 14 ላይ ስታዩት የሚናገረው ነገር ዓላማው እንዳትረሱት ይላል። ይሄ ሁሉ የተደረገው ከናንተ ችሎታ ለናንተ ከሆነ ከተደረገ ክፍያ ወይም ደግሞ እንካ በንካ ከሚደረግ ከሚሰጣችሁ ማርካ የተነሳ ሳይሆን የጸጋው ክብር ይመሰገን ዘንድ እግዚአብሔር እርሱ ይከብር ዘንድ ይህ ሆኖላችኋል። ዓላማው ይሄ ነው፣ ሌላ ነገር የለም። እንዳትረሱ። እናንተ ደጎችና መልካሞች ስለሆናችሁ በቃ ይሄ ወንጌል ጥሩ ስለሆነ ሰምቻለሁና ምላሽ ልስጥበት ከዛ በኋላ በዚህ እኮ ብላችሁ ስላደረጋችሁት ነገር አጨብጭቦ ያደረገላችሁ ነገር ሳይሆን እናንተን ለማመስገን ሳይሆን ምን ለማድረግ ነው? ሁሉ ጊዜ የእግዚአብሔርን ጸጋ ራሱን እግዚአብሔርን ራሱ ክርስቶስ ኢየሱስን ራሱ መንፈስ ቅዱስ ራሱ እግዚአብሔር ሁሉ ጊዜ ይመሰገንበት ዘንድ ይሆኑልናል። ከኛ የሆነ አንዳች ነገር ሁሉ ጊዜ ልንነግረው ልንሰማው የሚገባን ነገር ቢኖር ከኔ የሆነ አንዳች ነገር የለም። ሁሉ በእግዚአብሔር ፈቃድ፣ በእግዚአብሔር ምርጫ፣ በእግዚአብሔር እቅድ እግዚአብሔር አቅዶ ልጁን ኢየሱስ ክርስቶስን ዋጋ እንዲከፍል ስለኛ የሚዋጅበትን ያንን ደም እንዲያፈስ ካደረገ በኋላ ደሙ እንዲፈስ ከፈቀደ በኋላ በዛ መንገድ ውስጥ ደግሞ ይህንን ወንጌል የምስራች እንድንሰማ እድል ተሰጥቶን ወገኖች አንዳንዴ ጥያቄዎች እንጠይቃለን። ወይኔ ወንጌል ነግሬው ቢሆን ኖሮ ሆነ አንድ ሰው በህይወት ካመለጠን በኋላ ወንጌል ባለ መንገሬ ይቆጨኛል፣ ነግሬው ቢሆን ኖሮ እኮ ይሄን መንግስተ ሰማይ ይገባ ነበር። ኖ የእግዚአብሔር ምርጫና የእግዚአብሔር አስቀድሞ ውሳኔ እንጂ የኔና የናንተ የወንጌል መንገድ አይደለም። ብዙዎቹን ወንጌል ነግረናቸዋል። ነገር ግን እግዚአብሔር ካልመረጣቸውና እግዚአብሔር ካልወሰናቸው የተነሳ ያንን ወንጌል ተገናኝተው እንኳን ያንን እድል ተጠቅመው እንኳን መግባት አልቻሉም። በህይወት ያሉት እንኳን መጠቀም አልቻሉም፣ እንኳን የሞቱት ማለት ነው። እግዚአብሔር ይመስገን። ይሄ እኛን ወደ እግዚአብሔር ህዝብ እናንተ ብሎ ወደሚጠራው ወደ ጳውሎስ ኮንግሪጌሽን ለመግባት እግዚአብሔር የሰጠንና የተጠቀመበት እድል ወንጌልን ማዘጋጀት ነው። በወንጌል ኃይል በወንጌል ስብከት እኛን በመገናኘት ወደዛ ወደ መጀመሪያው ተስፋ ወደ ተሰጠው ህዝብ ወደ እስራኤል ወደ እውነተኛው እስራኤል እንድንገባ እግዚአብሔር ትልቅ እድልን አመቻችቶልናል። በምን ኃይል? በወንጌል ኃይል። የተሰበከላችሁ ወይ የሰማችሁት ይህ የእውነት ቃል ወይም ደግሞ የደህንነታችሁን ወንጌል በመስማታችሁ ወደ ክርስቶስ ምን ብላችኋል? ተጨምራችኋል፣
ተጨምራችሁ ደግሞ አምናችሁ በመንፈስ ቅዱስ ማህተም ምን ብላችኋል? ታትማችኋል። ይህ የመንፈስ ቅዱስ ማህተም ምን ያረጋግጥልናል ካልን ላይ የተዘረዘረውን ወንጌል ነው። ወንጌል ምንድን ነው? ወንጌል ምንድን ነው ብለን ስንል ወንጌል ስለ ልጁ ነው። ፓስተራማን ሁሌ ይህንን ሲሰብክ ደስ ይለኛልና ሁሌ ወንጌል ስለ ልጁ ነው የሚለውን ስብከት ማረሳምና ወንጌል ስለ ልጁ ነው። አዎ ወንጌል ምንድን ነው? ሮሜ ምዕራፍ 4 ቁጥር 25 ላይ ያለው ቃልም በጣም ደስ ይለኛል። ምን ይላል? እኛን ከኩነኔ ነፃ ለማውጣት የሞተው ደግሞ እኛን ለማጽደቅ ተነሳው። ጌታ የተመሰገነ ይሁን። ምናልባት ካለኝ ሰዓት አንፃር ሮሜ ምዕራፍ 4 ቁጥር 25ን ብናነብ ታግዘኛለህ? እሺ። ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛ ጭምር ነው። አሜን። እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛን ጻድቅ አድርጎ ለማቅረብም ከሞት ተነሳ። እግዚአብሔር የተመሰገነ ይሁን። ስለኛ ኃጢአት ስለኛ በደል እንዲሞት ደግሞም ስለኛ ጽድቅ እንዲነሳ እግዚአብሔር አሳልፎ ሰጥቶታል። ጌታ የተመሰገነ ይሁን። ይህንን ወንጌል ሰምተን በማመን ጌታ የተመሰገነ ይሁን። ይህንን ደግሞ መስማት የምንችለው ከማን የተነሳ ነው? ከመንፈስ ቅዱስ ኃይል የተነሳ ነው። በቃል ብርታት አይደለም፣ ነገር ግን የእግዚአብሔር መንፈስ ልቦቻችንን ሲከፍትልን ነው። እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4ንም ስናይ እንደዚህ ነው የሚነግረን ወንጌል ምን እንደሆነ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ም ላይ የሚነግረንን ያው የምታውቁት ቃል አለ። ያንን ነው ያ 3 እና 4 እኔ የተቀበልኩትንና ከሁሉ በላይ የሆነው እናንተ አሳልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈው በሦስተኛው ቀን ተነሳ። እግዚአብሔር ይመስገን። ወንጌል ይሄ ነው። ይሄንን ስንሰማ ይሄንን ስናምን የምናምንበትም የምንሰማበትም ደግሞ እድል በመንፈስ ቅዱስ ከመሰጠቱ የተነሳ ስለሆነ በመንፈስ ቅዱስ ማህተም ለመታተም ሆኖልናል። ጌታ የተመሰገነ ይሁን። እንግዲህ የመንፈስ ቅዱስ መታተም ምንድን ነው? በመንፈስ ቅዱስ ስንታተም ከላይ ጀምሮ የተዘረዘረው ነገር ማረጋገጫ ነው። ያው ብዙ ጊዜ እንግዲህ እኔም ካሁን በፊት 1-2 ጊዜ የሆንኩት ነገር አለ። ቼክ ተጽፎልኝ ሄጄ ልክ ባንክ ስደርስ የተጻፈልኝ ጥሩ ብር ነው፣ የጻፉልኝ ጥሩ ነገር አለ። ኢንቲቲ ሁሉ የታወቀ ነው። የመሲሁ ጸጋ ፕሬስቢቴሪያን ቸርች ተብሏል። እና ቀጥ ብለን ባንክ ሄደን ስንሰጣቸው ግን አትስተናገድም። ምን ከሌለው ይሄ ሁሉ ቁጥር ይሄ ሁሉ ጽፍ ቢጻፍ አካውንት ነምበር ቢደረግ ምን ከሌለው አይሆንም። እግዚአብሔር አቅዷል። ልጁ ክርስቶስ ኢየሱስ መጥቶ ስራውን አከናውኗል። መንፈስ ቅዱስ መጥቶ ግን ማህተም ካላደረገበት ምን አይደለም ማለት ሙሉ አይደለም። ለዚህ ነው በዚህ ዝርዝር ውስጥ እግዚአብሔር ያቀደውን ክርስቶስ ኢየሱስ የሰራውን ለኛ የተሰበከውን ያንን ደግሞ በማመን ውስጥ ባለው ማስረገጫ ካልመጣ ብዙዎች እቅዱን ያውቃሉ፣ የክርስቶስ ኢየሱስን መሰቀል ያውቃሉ፣ ሞቱን ያውቃሉ። ለማመን ግን እድሉን ስላላገኙ ማረጋገጫው ስላልተመታላቸው መንፈስ ቅዱስ ስላልገባበት የእግዚአብሔርን ሙሉነት ስላላመጣ በህይወት መኖር አልቻሉም። ብዙ ሰዎች ኢንፎርሜሽን ሆኖባቸው ያሉ ሰዎች አሉ። የመንፈስ ቅዱስ ማህተም በእኛ ህይወት ላይ የመደረግ ከሚያስረግጥልን አንድ ነገር የመጀመሪያው መጀመሪያ ላይ ከተዘረዘረው ቅዱሳንና ነውር አልባ ደግሞም የእግዚአብሔር ልጆች እንባል ዘንድ እንሆን ዘንድ የፈቀደበትን ያንን ነገር
በመንፈስ ቅዱስ ማህተም ታትሞልናል። እግዚአብሔር ስሙ ይባረክ። ስለዚህ የመንፈስ ቅዱስ ማህተም ምንን ያረጋግጥልናል ካልን ልጅነታችንን ያረጋግጥልናል። የመጀመሪያው ልጅነታችንን እግዚአብሔር ያቀደውን ልጅነት ያረጋግጥልናል። ይሄንንም ለማየት ከፈለግን በዘፍጥረት ምዕራፍ 17 ቁጥር 11 ላይ ስንሄድ አብርሃም እግዚአብሔር እኔ ከዚህ በኋላ ካንተ ጋር ከህዝብህ ከትውልድ ጋር ምን ገባለሁ? ቃል ገባለሁ፣ ኪዳን ገባለሁ። ለዚህ ኪዳንም ደግሞ ማስረገጫ የሚሆንን ምን አደርጋለሁ አለው? ካንተ ማህተምን እፈልጋለሁ። አንተ ምን ታደርጋለህ? የማህተምን ምልክት ታደርጋለህ፣ በሰውነት ላይ የማይጠፋ ማህተምን። ስለዚህ ሮሜ ምዕራፍ 4 ቁጥር 11 ላይ መጥቶ ምን ይላል? አብርሃም በእምነት በመገረዝ የምንን ምልክት ተቀበለ? የጽድቅ ማህተም የሆነን ምልክትን ተቀበለ ይላል። እግዚአብሔር ስሙ ይባረክ። ለዚህ ነው የትኛውም እስራኤላዊ ከሌላው አህዛብ የሚለይበት ነገር ቢኖር የመገረዙ ወይም ደግሞ የማህተሙ ምልክት ነው። ምክንያቱም ያ ምልክት የሌለበት የእግዚአብሔር ልጅ ወይም ደግሞ የእግዚአብሔር ሕዝብ አይባልም ነበር። ስለዚህ በዚህ በእኛ በአዲስ ኪዳን ዘመን ደግሞ ይህንን የጽድቅን ማህተም ወይም ደግሞ የእግዚአብሔር ልጅነትን ማህተም ደግሞ ማረጋገጫ ተቀበልን። ጌታ የተመሰገነ ይሁን። በመንፈስ ቅዱስ ኃይል በመንፈስ ቅዱስ መታተምን የልጅነትን ነገር አረጋገጠልን። እግዚአብሔር የተመሰገነ ይሁን። እንግዲህ ልጅ የሆንን ምልክት ካለብን ሁሉ ጊዜ ምንድነው? ልጆች ነን። እግዚአብሔር የተመሰገነ ይሁን። ይሄ ልጅነት ምን የማይል ልጅነት ነው? የማይሻር የማይወሰድ ልጅነት ነው። አንዳንድ ጊዜ አይ በሆነ ምክንያት ነበረ መጀመሪያ ልጆች ነበርን፣ ኃጢአት ስናደርግ ልጅነታችን ተወሰደ፣ አሁን ደግሞ መልሰን ተመሳሳይ ታሪክ ይፈጠርብን ይሆናል፣ ልጅነት በኃጢአት ምክንያት ሊወሰድብን ይችላል ብለን ልናስብ እንችላለን። አንድ ጊዜ ግን የተወለደ ምን ሆኗል? ተወልዷል። እግዚአብሔር ይመስገን። እንዲህ አይነት ድፍረት ነገር መናገር የእግዚአብሔር ቃል ስለሚል ነው። ምክንያቱም ያ አብርሃም በልጁ በራሱ ላይ ያደረጋትን ግርዛት በኮስሞፕላስቲክ ሰርጀሪ መቀየርና እንደገና ማጥፋት ካልተቻለ የእግዚአብሔር መንፈስ ራሱ እግዚአብሔር ሆኖ መንፈስ ቅዱስ መጥቶ የታተመበትማ እንዴት ሊጠፋ ይችላል? ለዘላለም ጸንቶ ይኖራል እንጂ ከእነ አብርሃም ግርዛት የተሻለ የሚበልጥ የእግዚአብሔር መንፈስ ራሱ እኛን ምን አድርጎናል? ለልጅነት አትሞናል። በመጀመሪያም ልጆች ስንደረግ መርጠን ወደን ሳይሆን በእግዚአብሔር ምርጫና ፈቃድ ስለሆነ፣ ስለዚህ እግዚአብሔር ይመስገን። ጳውሎስ እየነገረ ያለው ነገር ምንድነው? እናንተ ታትማችኋል ሲል ምን ሆናችኋል? በመንፈስ ቅዱስ ውስጥ ህልውና ውስጥ ገብታችኋል። መንፈስ ቅዱስ እናንተ ነው ወስዷል፣ ወርሷል፣ የራሱ አድርጓል ማለት ነው። ስለዚህ እኛ ሁላችን በመንፈስ ቅዱስ ከመታተማችን የተነሳ እግዚአብሔር ስሙ ይባረክ ታትመናል። ስንታተም የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጅነታችን ደግሞ ለዘላለም በእግዚአብሔር እቅድ ውስጥ በክርስቶስ ኢየሱስ ሥራ በመንፈስ ቅዱስ ማረጋገጫነት ልጅነታችን ለዘላለም ጸንቶ ይኖራል። ይሄ የእግዚአብሔር ሕዝብ መሆን ሕዝቤ ብሎ ሲጠራን የማያፍርበትን ሕይወት አቀዳጅቶናል። ጌታ የተመሰገነ ይሁን። እንግዲህ መታወቂያችንን ብንመለከት ሁላችንም አውጥተን የኛ ፎቶ አለ አይደለ? የኛ ስም አለ፣ የኛ ስልክ አለ፣ የኛ አድራሻ አለ፣ የቅርብ ተጠሪ አለ። ያ መታወቂያ የማን ነው? እስቲ መታወቂያው ፎቶግራፉ የእናንተ ቢሆንም መታወቂያው ግን የእናንተ አይደለም። ከጀርባው ብዙ ጊዜ መታወቂያዎች ላይ የሚጻፍ የትምህርት ቤቶች የትኛውም የቀበሌ ይህንን መታወቂያ ወድቆ ያገኘ አጠገቡ ላለው ለተጻፈው ስልክ ቁጥር መልሶ ያምጣና ይስጥ አይልም። የሚለው ለዚህ ቀበሌ ለዚህ ወረዳ ወይም ደግሞ ፓስፖርት ከሆነ ለፌዴራላዊ መንግስት ምን ይበል ያምጣ ነው እንጂ የሚለው ፎቶግራፉና ስሙ አድራሻ ላለበት ወስዶ ይስጥ አይልም። ምክንያቱም ስልጣኑ ባለቤትነቱ የባለ ማህተሙ እንጂ የባለ ፎቶ አይደለም። እግዚአብሔር ስሙ ይባረክ። እኛ እያንዳንዳችን በመንፈስ ቅዱስ ማህተም ስንታተም ከታተምንበት ጊዜ ጀምሮ የኛ የራሳችን ሳንሆን የባለ ማህተሙ የመንፈስ ቅዱስ የእግዚአብሔር ነው። እዚያ we are belonging to the Lord God። እግዚአብሔር ስሙ ይባረክ። ስለዚህ ሁሉ ጊዜ አንዳንዴ የራሳችን እንደሆነን እያሰብን ምን ልናደርግ እንችላለን? በቃ በብዙ ነገሮች ላይ አውጥተን አውርደን እንችላለን። ስለዚህ መታወቂያችን ሁሉ ጊዜ ስናስብ ምንም እንኳን
ላይ የተጻፈውን ማሰብ እንጂ መሃል ላይ ያለውን ፎቶና አድራሻ ስም ማሰቡ ልክ እንዳልሆነ ይናገራል። የትምህርት ቤቶችም for the claimer ምንድነው የሚለው ከጀርባ ላይ ይህንን መታወቂያ የያዘ the bearer of this ID card is our member ወይም ደግሞ የኛ ነው፣ ተማሪያችን ነው፣ ሰራተኛችን ነው፣ የኛ ነው ብሎ ይላል እንጂ ስለ ሰውየው የኔ ነው የሚል ነገርን አያሳየንም ማለት ነው። ጌታ የተመሰገነ ይሁን። በሁለተኛ ደረጃ የሚነግረን ነገር የዚህ የማህተም ምስጢር ወይም ደግሞ የመንፈስ ቅዱስ መታተም ለዘላለም ያለ መጥፋትን ወይም ደግሞ የማይጠፋ ደህንነትን እንደሰጠን ይናገራል። ምክንያቱም ይህንን ማህተም ለመታተም የመጀመሪያው ክራይቴሪያ ምንድነው? የእውነትን ቃል መስማትና ወደ ክርስቶስ መጨመር፣ ከዛም ደግሞ በማመን በዚህ በመንፈስ ቅዱስ ምን ማድረግ ነው? መታተም ነው። የታተምነው ከምን የተነሳ ነው? ከእውነት ቃል የተነሳ ነው። ጌታ ይመስገን። አሜን። የታተምንበት ቃሉ ራሱ ምን አይነት ቃል ነው? የተወለድንበት ምን አይነት ቃል ነው ብለን ብንሄድ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እና 25 ስንመለከት ምን ይላል? የተወለዳችሁት ከማይጠፋ ሃሌሉያ፣ የሰማነው የማይጠፋ የእግዚአብሔር ቃል፣ የማይወሰድ የማይሻር የእግዚአብሔርን ቃል ነው። ስለዚህ ደህንነታችን ያለው ከደህንነታችን ቃል ጋር፣ ከደህንነታችን ወንጌል ጋር፣ ከሰማነው ከተሰበክነው ወንጌል ጋር ነው። ስለዚህ ይህ ወንጌል የማይጠፋ ከሆነ የሚታተምበትም ማህተም የማይጠፋ ጌታ የተመሰገነ ነው። ስለዚህ እያንዳንዳችን ስንጠፋ የምንጠፋው ምን ይዘን ነው? የማይጠፋ ማህተም ይዘን ነው። ጌታ የተመሰገነ ይሁን። አንዳንድ ጊዜ ይሄ ወንጌል የገባው ሰው ባክ አድርጎ ስቃይ ውስጥ ነው የሚኖረው፣ በዓለም ውስጥ እንኳን ቢሄድ ማለት ነው። እና ሁሉ ጊዜ የሚያስበው የሚሰቃየው፣ እኔም በህይወቴ የማቀው ነገር ብናገር እንደዛ ነው። እየጠጣን እየሰከርን የምናስበው ነገር ቢኖር ያ የገባብን የእውነት ወንጌል ነው። ምክንያቱም የታተምንበት የመንፈስ ቅዱስ ያ ማህተም የሚወቅስ ማህተም፣ ተመለስ ልጄ፣ ይሄ ትክክል አይደለም፣ የምትሄድበት ጉዞ ልክ ያልሆነ ጉዞ ነው እያለ የሚነግር ኤፌሶን ምዕራፍ 4 ቁጥር 30 ላይ ያለው ቃል ለቤዛ ቀን ምን ያልንበት የታተምንበት ቅዱሱ የእግዚአብሔር መንፈስ ከኛ ጋር ስለሆነ ያንን ቤዛ ቀን እያሰበ ወደ ቤዛ ቀኑ ለማምጣት እኛን ይጎትታል፣ ይሟገታል፣ ይታገላል። ጌታ ይባረክ። ምክንያቱም ያለው ማህተም የማን ነው? የእግዚአብሔር ማህተም ነው። የመንፈስ ቅዱስ ማህተም ነው። ይሄ መንፈስ ቅዱስ ማህተም ምንም እንኳን እኛ ፎቶ ላይ ቢታተምም እኛ ስንወድቅ አብሮ ይወድቃል። ይወድቃል ማለቴ ማንነቱን ይጥላል ማለት አይደለም። በምንወድቅበት ስፍራ እንኳን በዛ ውስጥ ይገኛል ማለት ነው። በዛ ውስጥ ይገኛል። ጠላት ይመጣና ሊበላን ሲል ነው። አስቀድሞ ዓለም ሳይፈጠር ምን ተብሏል? ተመርጧል። ምክንያቱም ማህተሙ የነኛ ነገሮች ማረጋገጫ ነው። የመመረጣችን የመወሰናችን ማረጋገጫ ነው። ያኔ አብ አስቀድሞ ወስኖታል፣ አስቀድሞ መርጦታል። ቅዱስ ነውር አልባ ልጅ ሆኖ እንዲቀጥል ፈቅዶለታል። በየትኛውም የዓለም ውጣ ውረድ ውስጥ እንኳን ቢገባ ይህ ሰው አይዴንቲቲው የታተመበት ማህተም ስለሆነ በዚህ ሰፈር መቀጠል አይችልም። ሰይጣን ቢያገኘን ኖ ምንድነው ግፉልኝ፣ ለዚህ ሰው ማየት አልችልም ይላል። አንዳንድ ጊዜ ጠንቋይ ቤት ሲኬድ እኔ ስለዚህ ሰው አይታየኝም፣ ማየት አልችልም፣ አስወጡልኝ የሚባል ምስክርነት ብዙ ጊዜ እሰማለሁ። ምክንያቱም ከታተምንበት ማህተም የተነሳ የክፉ ኃይል እንኳን በእኛ ላይ እንዳይሰራ የእግዚአብሔር መንፈስ አንድ ጊዜ ምን አድርጓል? እግዚአብሔር ስሙ ይባረክ። ጋራንት አለን። የታተምንበት ማህተም ለዘላለም ያለ መጥፋት ነው። ያ ማለት ግን አይ ስለማልጠፋ ኃጢአትን ቀጥል ማለት ነው ወይ? አይደለም። ያ መንፈስ ቅዱስ የታተመበት ሰውዬ ሁሉ ጊዜ በመወቀስና ከዛ ለመውጣት የሚታገል የሚጥር እንጂ በዛ ላይ ለመጨማለቅ የሚቀጥል ሰው አይደለም። ምክንያቱም መንፈስ ቅዱስ ባለበት መወቀስ፣ መመለስ፣ መነሳት አለ። ኃጢአተኝነትን፣ ዓለማዊ ምኞትን ጥለን የምንሄድበትን ትምህርት ሁሉ ጊዜ እየተማርን የምንሄድበት እንጂ በዛ ውስጥ የምንዘፈቅበት ስላልሆነ የደህንነታችን ዋስትና በመንፈስ ቅዱስ ማህተም የተረጋገጠ ስለሆነ ነገር ግን ወደዛኛው ዓለም የሚቀጥል የማይወቀስ ከሆነ መንፈስ ቅዱስ በሱ እንደሌለ እንዳልታተመ 100% ማስረጃና ማስረገጫ አለን። ጌታ ይባረክ። ስለዚህ በዚህ መንፈስ ቅዱስ ማህተም በመታተማችን ምን አለን? ይህ የሰማነው ወንጌል፣ ይህ የሰማነው የደህንነት ቃል በህይወታችን ጸንቶ እንዲኖር የተጻፍንበት በድንጋይ ጽላት ሳይሆን በምን ስራ? በመንፈስ ስለሆነ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 እና 3 ላይ ስናይ እናንተ የተጻፋችሁት በምንድን ነው ይላል? በመንፈስ ቅዱስ ነው፣ በድንጋይ ጽላት አይደለም ይላል አይደል? ጌታ ይባረክ። በድንጋይ የተጻፈውማ አሁን እኮ የት እንዳለ አይታወቅም። የት ነው ያለው? አክሱም ጽዮን፣ ኢየሩሳሌም፣
የምንወድበት ቦታ ላይ እንደ ፍላጎታችን የተቀደሰ ለማድረግ ያንን የተጻፈው በድንጋይ ያለውን እንመርጣለን። እግዚአብሔር ስሙ ይባረክ። የኔና የናንተ ግን የት ነው ያለው የማይባል ለዘላለም በእግዚአብሔር መንግስት ውስጥ የሚቀጥል ያለ መጥፋትን ዋስትና የተረጋገጠበት የመንፈስ ቅዱስ ማህተም ይህንን ከላይ ከቁጥር 3 ጀምሮ ያለውን የተዘረዘረውን ነገር ማስተማመኛ የሰጠበት ነው። ጌታ የተመሰገነ ይሁን። እና ይሄ ማህተም ካለ ምን የለም መጥፋት የለም፣ አንጠፋም። አሜን፣ እግዚአብሔር ይመስገን፣ አንጠፋም። አንዲት ሴት በጣም ደስ ትለኛለች። ትዕማር በዘፍጥረት ምዕራፍ 38 ላይ ከይሁዳ ጋር በነበራት የህይወት ታሪክ ውስጥ አንድ ቻሌንጅ ውስጥ ገባች። ልጇን ኤረን አውናንን በከለከላት ጊዜ መጨረሻ ላይ እነሱ ከሷ ዘር ማምጣት ባልቻሉ ጊዜ መጨረሻ ላይ ትንሹ ልጅ ይሞትብኛል ብሎ የከለለበት ጊዜና ከሷ ለይቷት ነበረ እና እቺ ሴት ልጁን እንደማይሰጣት ባወቀች ጊዜ ያደረገችው ነገር ምንድነው? የመበለትነትን ልብስ ለብሳ በጎች የሚሸልትበት ወራት ላይ በከተማ ዳር ላይ ቁጭ ብላ ጠበቀችው እና ወደሷ ለመግባት በጠየቃት ጊዜ ያለችው ነገር ምን ትሰጠኛለህ? ወደ አንቺ ልግባ ምን ትሰጠኛለህ ስትለው ጠቦት ፍየል እሰጥሻለሁ አላት። ገና እየሄደ ነው። እልክልሻለሁ። አይ እስከዛ ድረስ ምን መያዣ ትሰጠኛለህ? ይሄኛውን ፓርት በሁለት ክፍል እናያለን። የሚቀጥለው ላይ ምን መያዣ ትሰጠኛለህ ካለች በኋላ ምን ልስጥሽ? ቀለበቴን፣ ማህተሙን፣ የቀለበት ማህተሙን አዲሱ ትርጉም በደንብ ግልጽ አድርጎ ነው የሚጽፈው። የቀለበት ማህተሙን ከተቀበለችው በኋላ ምን አደረገች? ጉዳዩን ጨረሰችና ወደ ተለመደው ኑሮዋ ገባች። ከ3 ወር በኋላ አንድ ነገር ተሰማ። ምን የሚል ዋርሳ ምንድነው? ልጅ አይደለ? ዳውተር ነው ዋርሳ ልጅ ምን አድርጋለች? ኃጢአት ሰርታለች። በህጉ መሰረት ደግሞ ምን መደረግ አለባት? ወጣ አይደለም መቃጠል ነው ያለባት። መቃጠል መንደድ ነው ያለባት። መጥፋት አለባት። በርናውት ማድረግ አለባት። በቃ አምጡና አቃጥሏታል። በጣም ደስ የምትል ሴት ነች። ኮራ ዘና ብላ፣ ምክንያቱም የያዘችው ማህተም ስለሆነ ቀጥ ብላ ለመጥፋት ሲነሱ እንግዲያውስ ለመጥፋት ከሆነ እንኩ ይህንን ማህተም ይውትና የማን እንደሆነ አውቁታለች። ጌታ ስሙ ይባረክ። እና ይሁዳ የሚለው ከሷ እሷ ይልቅ ከኔ ጻድቅ ነች አለ። እግዚአብሔር ስሙ ይባረክ። ምክንያቱም የያዘችው ምን ስለሆነ ያለ መጥፋት ጋራንት በእጇ ስለያዘች ተማምና ትወጣ ነበር። ጌታ የተመሰገነ ይሁን። ምክንያቱም ማህተሙ በእጇ ስለሆነ ማህተም ስላላት እግዚአብሔር የተመሰገነ ይሁን። እና ይህች ሴት ከመጥፋት ምን ብላለች? እግዚአብሔር የተመሰገነ ይሁን። በሶስተኛ ደረጃ ይሄ ማህተም ምን ያረጋግጥልናል ካልን ሊመጣ ያለውን አሜን። ምክንያቱም ጂዎች የቀደሙ ናቸው። መሃል ላይ በወንጌል ያሉ አሉ። ደግሞ በስተመጨረሻ ገና የሚመጣ ትውልድ አለ። በአንድ መስመር ውስጥ ያለ አንድ ህዝብ ሊመጣ ያለ የሚዋጅ ህዝብ አለ። እሱ እስኪዋጅ ድረስ ደግሞ የርስት መያዣ ምን ብለናል ነው የሚለው። ጌታ ይመስገን አሜን። ቁጥር 14 ላይ የሚነግረን ምንድነው? ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው ይላል። ጌታ ይመስገን። በዚህ ምድር ላይ ባለን ህይወት ውስጥ የትኛውም አይነት ውጣ ውረድ ውስጥ ብንገባ በጣም ወዮ ጠፋሁ የሚያስብለን ታሪክ ቢመጣ በቃ እግዚአብሔር ትቶኛል፣ በቃ እኔን አይፈልገኝም ማለት ነው ብለን በምንልበት ሁኔታ ውስጥ እንኳን በእኛ ውስጥ ያለው ያ ማህተም በእኛ ላይ የተደረገው ራሱ እግዚአብሔር ማህተማችን፣ ራሱ መንፈስ ቅዱስ ማህተማችን ይሄንን ልንኖርስ የምንናፍቀውን የምንጠባበቀውን ያንን ዋስትና ለመያዝ ምን አድርጎልናል? አዝ አድቫንስ ፔመንት ወይም ደግሞ እንደ ቀብድ አረቦን የሚባል ነገርን አስጨብጦናል። ጌታ ይመስገን። ያው እንግዲህ እኔ ኮንትራክተር ነበርኩ። ብዙ ጊዜ ሁሉ ጊዜ ለስራው እርግጠኛ የምንሆነው መቼ ነው? አድቫንስ ፔመንት ስንቀበል ነው። አግሪመንት መፈረም አይደለም ትልቁ ነገር። ከአግሪመንቱ የበለጠ ደግሞ አድቫንስ ፔመንት የመጀመሪያው ከተለቀቀ አለቀ። ስራው በምንም አይነት መልኩ አይሻርም። ጌታ የተመሰገነ ይሁን። ያ አድቫንስ ፔመንት ምን እስኪሆን ድረስ ነው? ስራው እስኪጠናቀቅ ድረስ የሚቀጥል ቢሆንም ግን ስራው ሲጠናቀቅ ሙሉ ፔመንቱን እንደምናገኝ እርግጠኞች ሆነን እንተጋለን።
ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ ደግሞ የኔና የናንተን ምን አድርጎልናል? ስራችንን አጠናቆልናል፣ ጨርሶልናል። የምንጠብቀው ሌላ ስራ የለም። ነገር ግን የሚዋጅ ሌላ ትውልድ አለ። በዚህ ላይን ውስጥ የሚገባ ያ ትውልድ እስኪመጣ ድረስ እኛ ምን እናደርጋለን? እንጠብቃለን። እግዚአብሔር ስሙ ይባረክ። ስለዚህ ይሄ ምናችን ነው? የርስት መያዣችን ነው። እዚህ ነው እንግዲህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ ከቁጥር 1 ጀምረን ስናይ በዚህ ድንኳን በሆነው መኖሪያችን ውስጥ ስንኖር ምን ሆነን ነው የምንኖረው አለ? ከብዶን በማለት በመቃተት ውስጥ እንኖራለን አለ። ነገር ግን እናንበበው እሱን ቃል ከብዶን ያለን እኛ፣ ነገር ግን ለዚህ የጠራን እርሱ ምን አድርጎናል ይላል። ቁጥር 5ን ብቻ እናንብበው። እዚህ ዓላማ ያዘጋጀን እግዚአብሔር ነው። ሊመጣ ላለው ዋስትና እንዲሆነ መንፈሱን መያዣ አድርጎ የሰጠን እርሱ ነው። እግዚአብሔር ይመስገን። ምን አድርጎ? ዋስትና አድርጎ። ሊመጣ ላለው ነገር አንጠራጠርም። አሜን። በምድር የቀለስኳት ያለ ዘማሪው ዘምሯል። በምድር ያለው ነገር አይገደንም። ምክንያቱም ምን ስናይ የተሰጠን ዋስትና ልንወስደው ያለውን ያንን የእግዚአብሔር የሆነውን ሁሉ ጌታ የተመሰገነ ይሁን። ርስት ተካፋዮች ነን። ሮሜ ምዕራፍ 8:17 ላይ እንደዛ ነው የሚነግረን። ምን እናደርጋለን? ከክርስቶስ ኢየሱስ ጋር የእግዚአብሔር የሆነውን ሁሉ እንወርሳለን። ለዚህ ደግሞ መውረስ ማስረጃችን፣ ማረጋገጫችን፣ ዋስትናችን የታተምንበት የመንፈስ ቅዱስ ነው። እግዚአብሔር ስሙ ይባረክ። ለዚህ ነው ሮሜም እዚሁ ላይ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይም ራሱ ምን ይላል? የቀባንና ምን ያለን? ያተመን። ምን ያደረገን? ያተመን። ለምን? ለርስት መያዣ። እግዚአብሔር ስሙ ይባረክ። ስለዚህ መታወቂያችንን ሁሉ ጊዜ መያዝ ያስፈልጋል። ምን ያለበትን? ማህተም ያለበትን የታደሰ ቻርልስ ስፐርጀን ነው አይደል ያለው? ሁሉ ጊዜ ወንጌል ሊነገረን ይገባል። ምን ስለምንል? ሁሉ ጊዜ ስለምንረሳ። እርግጥ ነው ባንክ ቤት ስትሄዱ መጀመሪያ አስቀድሞ የእናንተን ፎቶ ወስደዋል፣ የእናንተን ፉል አድራሻ ወስደዋል፣ ፊርማችሁን ወስደዋል። ሙሉ በሙሉ እርግጠኛ ነው የአካውንት የእናንተ እንደሆነ። ብሩን የምታስቀምጡት እናንተ እንደሆናችሁ ወይም ደግሞ በእናንተ በኩል ፈቃድ የተሰጠው ሰው እንደሆነ ይታወቃል። ነገር ግን ያለ መታወቂያ ብሎ ሲኬድ ማህተም የት አለ ትባላል። ስለዚህ ሁሉ ጊዜ ማህተማችንን ልናስብ፣ ሁሉ ጊዜ ማህተማችንን ሪኒው ልናደርግ፣ ሁሉ ጊዜ ልናስታውስ፣ ሁሉ ጊዜ በህይወታችን ውስጥ በሚገጥሙን በእያንዳንዳቸው ነገሮች ማህተም ያለብኝ ነኝ፣ እኔ የእግዚአብሔር ነኝ፣ ደግሞ ለማይጠፋ ርስት ተዘጋጅቻለሁ፣ ደህንነቴ አይጠፋም። በየትኛውም ሁኔታ ውስጥ ብገባ በእኔ ከምገባው ሁኔታ ይልቅ በእኔ ላይ ያለው ማህተም እጅግ ታላቅ ነው፣ እጅግ የሚበልጥ ነው። ደግሞም በዚህ ያለው የድካም ህይወቴ ልወርሰው ያለውን ነገር አያደናቅፍም። ምክንያቱም ማህተሙ በእኔ ውስጥ አለ። ዋና ቴስት የማደርግበትን ያንን ላጣጥም የሚችልበትን እንደ ቅምሻ የሆነውን የዚህን ዓለም የመንፈስ ቅዱስን ደስታ ተቀብያለሁ። መንፈስ ቅዱስ በእኔ ውስጥ ስላለ በነገሮችና በሁኔታዎች ውስጥ ሁሉ ደስተኛ ሆናለሁ። ያለመናወጥ በቅዱሳን ጸንቶ የመኖር ውስጥ እቀጥላለሁ የምንልበትን ህይወት እግዚአብሔር ሰጥቶናል። ጌታ የተመሰገነ ይሁን። ስለዚህ የመንፈስ ቅዱስ ማህተም መታተማችን ለኛ ድንቅ ነው። ሁሉ ጊዜ እንደ አይዲ ካርዳችን ይዘን የምንወጣው፣ ሁሉ ጊዜ በሁኔታዎቻችን ሁሉ የምናሳየው፣ ሁሉ ጊዜ ለሰዎች ሁሉ የምንነግረው፣ የምንመሰክረው ማስተማመኛ ዋስትና። ምክንያቱም ስንሰብክ ወንጌልን ሰብከን ማስተማመኛና ማስረገጫ የሌለው ነገር ከተናገርን ምን ዋጋ አለው? ማን ጸንቶ ይቆማል? ነገ መንገድ ላይ ሲሄድ አይዞህ አንተ በየትኛውም ሁኔታ ውስጥ ስትወድቅ እግዚአብሔር ካንተ ጋር አለ፣ በምትወድቅበት ያነሳል፣ አንተ የእግዚአብሔር ነህ፣ ማህተም አለብህ፣ ደግሞ ርስትህ ለዘላለም የተጠበቀ ነው የሚልን ወንጌል ሙሉ ፓኬጅን ሁሉ ጊዜ ልንነግር ያስፈልጋል፣ እናስተምር ያስፈልጋል። ደግሞም እኛ እንደ አገልጋዮች የተቀበልነው ይህ
ታላቅ ርስት፣ ይህ ታላቅ በረከት በእግዚአብሔር እቅድ በልጁ በክርስቶስ ኢየሱስ በተከፈለ ዋጋ መንፈስ ቅዱስ በእኛ በሕይወታችን ሴንስ እስክናደርግ ድረስ የተደረገልን ይህን ነገር እያሰብን ሁል ጊዜ ለዋናው ዓላማ የጸጋው ክብር ይመሰገን ዘንድ ሁል ጊዜ ዝቅ እያልን እግዚአብሔርን እያከብርንና እያመለክን እንድንኖር ደግሞም ይህንን እውነተኛውን የእውነትን ቃልና የደህንነትን ወንጌል ለሰዎች ሁሉ እየሰበክን ይህንን በረከት እንዲካፈሉ ለትውልድ ሁሉ በረከት ለመሆን ደግሞ መውጣት ያስፈልገናል። አሜን። ጌታ ይተባረከው። እንጸልያለን።